ነሰን ፍቅሬ እስካሁኑ በቃ አው ይሄ እኮ ራሱን ባርባ አባዛው አልቀነሰም። ፍቅሬ እስካሁኑ ባርባ ሲባዛ 4 ደቂቃ ከምናምን ይመጣል ወይስ ምሽ? እዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከ አልቀነሰም ፍቅሬ እስካሁኑ በቃ አው ይሄ እኮ ራሱን ባርባ አባዛው አልቀነሰም። ፍቅሬ እስካሁኑ ባርባ ሲባዛ 4 ደቂቃ ከምናምን ይመጣል ወይስ ምሽ? ከናባትሽ ምናምን አውሪያ እንዲረዝም ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ ሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው የኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ አንድ ብዳት እንምጣ ኮኬ ጋበዝን ዘበን ደርሶኛል። አሁን ደግሞ ይሄን ተጋብዥልኝ እኔ ፈቀድ ሰላም እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱን እናስመልሰዋለን ተብሏል። በዚህ ጌም እና ጊፍት አሰጣኝ ማታ መጣት ጊፍት ሰጠኝ። ዘርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታልቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታደርጉ? ኧረ ዘርበል ሰውዬው ስራ እሺ። እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ አማን እንዴ ለብ እንዳላረግ ሂድ ከዚህ እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደ በእናትህ በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ሰላም የሀገሬ ልጆች አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም ቶ ይመስላል። ውስጡ ይመስላል። ውስጡ ደም መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ጸጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። አዎ ከዛ ኮላ ባርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን። ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን። ህይወት ይቀየራል ማለት ነው። ናናፔ ሰላም እንዴት ናችሁ? በዚህኛው ፕላትፎርም መተናል። ምንድነው ቲክቶክ? ይሄ ቲክቶክ ነው። ይሁን ብቻ ሼር ነው። ይቺ ቀስቷም ነው ሼር እያረጋችሁ ዝም ብላችሁ ላይክም ደግሞ የሚባል አለ ልብ ቅርጽ ላይኳን እያረጋችሁ እኛ ጀስት ቺ ለማድረግ ነው። እዚህ ጋር ምንም አይደል፣ መልእክት ለማስተላለፍ ነው የመጣው። ፒያሳ ላይ አራዳ ግራንድ ሞል በ7 ወር ውስጥ ቁፋሮ ጨርሶ 7ኛ ስላብ የደረሰ ሞል ነው። ብቸኛው ሞል ነው። በቅድመ ክፍያም ከፈለጋችሁ እንግዲህ 25% ቅድመ ክፍያ በመክፈል የቀረውን በ1 ዓመት ውስጥ ያለ ምንም ዋጋ ጭማሪ መክፈል ትችላላችሁ። ፒያሳ ላይ ነው። በጣም ግንባር ቦታ ነው። ተሽጦ እያለቀ ስለሆነ ሳያልቅባችሁ ሁላችሁም እየመጣችሁ ግዙ። በቃ ይሄንን ለመናገር ነው። ክብሬ ምናምን አልቀነሰም። ማስታወቂያ ዝም ብሎ ደስ ስላሉኝ ነው። ይመቻችሁ። ቲክቶክ ሼር አድርጉ ዝም ብላችሁ። የዚህ ዓመት ጂ4 ክሬቲቭ አዋርድ 2026 ኖሚኔሽን ተጀምሯል። አሁን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ። የሚያስቅ ነገር ብንሰራ ይሻላል። የሚያስቅ ከየት ይመጣል? ከባድ ነው። እንዴት ናችሁ? እንግዲህ ወንድማችን ጸጉሩ ቀይ ነው፣ ወደ ጥቁር ለመቀየር እንግዲህ በነጥብ ቤት ተጠይቆ ነው። በጣም የሚያሳዝን ወንድም ይስመማ ነው። ስሚ በጣም የሚያሳዝን እርዳታ ጀመረ። በቃ በደንብ ገብቶ ምርጥ ነው። እንግዲህ ባክ አካውንቱን ከስር አስቀምጬላችኋለሁ። የኔ ነው። የሱ ትንሽ ከአይዲ ጋር ምናምን ስላልተያያዘ የኔ አስቀምጬላችኋለሁ። አስገቡ።
አሚባራ ፕሮፐርቲስ ከወዳጅነት ፓርክ ፊት ለፊት ግዙፍ የመኖሪያ መንደር እየገነባ የሚገኘው አሚባራ ፕሮፐርቲስ አሁን ደግሞ ዱባይ ለምን የሚያስብል 21000 ካሬ ላይ ያረፈ ግዙፍ የገበያ ማዕከል እየገነባ ይገኛል። የዲዛይን ልቀት ጥራትና ደህንነትን በቤቶቻችን አስመስክረናል። ሱቆቹን በካሬ ከ200 ሺህ ብር ጀምሮ ለሽያጭ ቀርበዋል። ይህ የገበያ ማዕከል ብቻ ሳይሆን የከተማው ቀጣይ መዳረሻ ነው። ይህ የገበያ ማዕከል ለመገበያየት ብቻ ሳይሆን ለመዝናናትም ጭምር የሚመጡበት ቦታ ነው። እዚህ ቦታ ላይ ሱቅ መግዛት አትራፊ ኢንቨስትመንት ውሳኔ ነው። አሚባራ ፕሮፐርቲስ በልዩነት የተገነባ ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር እንግዲያውስ ቀኑ ደርሷል እናይሻለን። ደረሰ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ አንዴን ቪዲዮ አይተነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር አይመስልም። እፈልጋለሁ ስላለች ውሰድ። አይሆንም። መጀመሪያ አንተ ነው የወደደችው ነው። ካንተ አይበልጥ። በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ውሰድ አልኩ። እኔ አይደለም በቃ እኔ አልፈልግም። ዳውድ ያዛትችን በቃ በእናትህ አልፈልግም።